በ21 ቀን ውስጥ ራስን መቀየር። ሰላም ውድ የኢነርጄቲክ ሚዲያ ቤተሰቦች፣ ዛሬም እንደተለመደው በአዲስ ሀሳብ ወደ እናንተ መጥቻለሁ። በ21 ቀን ውስጥ እንዴት ራስን መቀየር ይቻላል? አሁን የምነግራችሁን ነገሮች ለ21 ቀናት ካደረጋችሁ የማይቀየር ነገር አይኖርም። ጠዋት መነሳት ለምንፈልግ፣ ስፖርት መስራት ለምንፈልግ፣ እንዲሁም ራሳችንን መቀየር ለምንፈልግ እነዚህን ነገሮች ለ21 ቀናት ብቻ ማድረግ ነው የሚጠበቅብን። በአካል፣ በስሜት፣ በመንፈስ፣ በአስተሳሰብ እንዲሁም በአመለካከት ራሳችንን እንቀይራለን። ከኛ የሚጠበቀው አሁን ከምነግራችሁ 10 ነገሮች ውስጥ የተወሰኑትን ማድረግ ብቻ ነው። ምክንያቱም ሁሉንም እናደርጋለን ብለን በምናስብበት ወቅት የመሰላቸት ስሜት እኛ ውስጥ ሊኖር ይችላል። እኔ ለነፍሴ ነው ለስጋዬ ብለህ የሆነ ቀን ሰልችቶ ታቆመዋለህ። ለምሳሌ በጣም የምንነቃቸውና ከጊዜ ወደ ጊዜ ሱስ የሆኑብን ነገሮች እንዲሁ በቀላሉ ነው የጀመርናቸው። ለምሳሌ የሲጋራ ሱሰኞችን ስንመለከት በአንድ አይደለም ፓኮ ሲጋራ ማጨስ የጀመሩት። ቀለል አድርጎ አንዷን ሲጋራ መለኮስና ማጨስ ይጀምራል። በዚያ ከጊዜ ወደ ጊዜ ያ ነገር ሱስ ሆኖበት አንድ ፓኮ እስከ ማጨስ ድረስ ይደርሳል። ስለዚህ አሁንም አሪፍ ልማድ፣ ጠንካራ ማንነት የሚገነባው በአንድ ጊዜ አይደለም። ከምነግራችሁ 10 ነገሮች ውስጥ 2ቱን ወይም ደግሞ 3ቱን ትመርጣላችሁ። እርግጠኛ ሆኜ የምነግራችሁ አሁን የማወራችሁና የምነግራችሁ 10 ነገሮች በህይወታችሁ ውስጥ ውጤታማ የሚያደርጓችሁ ነገሮች። በዚህም ሙሉ ለሙሉ እርግጠኛ ነኝ። ምክንያቱም ብዙ ሰዎች ህይወቴን ለውጦታል ያሉ ነገሮች ናቸው አሁን የምነግራችሁ 10 ነገሮች። ስለዚህ ከእናንተ የሚጠበቀው የምነግራችሁን ነገሮች ለ21 ቀናት ብቻ ማድረግ ነው። ከዚያም ከ21 ቀናት በኋላ አዲስ ማንነትን